አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናቸው? ውድና የተከበራችሁ የዛህራ መዋሊድ ተከታታዮች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ። ውዶች ቪዲዮውን ላይክ፣ ሸር፣ ሰብስክራይብ በማድረግ ተቀላቀሉ። ስለምታበረታቱኝ አመሰግናለሁ። እና ዛሬ ያው በቲክቶክ ላይ ሲዘዋወር የነበረው ቪዲዮ እንዲሁም በፌስቡክ ላይ ባለፈው እንግዲህ ተራሷን አጥፍታ ነው ምናምን የሚባለው ቀነኔ የምትባል ሞዴሊስቷ እንግዲህ ተመልክቶ የተደበቀ ፎቶዋ ወጥቷል ማለት ነው። እና በዚህ መልኩ በጣም ያሳዝናል። የምር በጣም ነው የሚያሳዝነው። ወላሂ ገና ልጅ ናት፣ ወጣት ናት ገና ባፈራረጀች ደግሞ ምክንያቱ ባልታወቀ የተጠረጠረው ነገር እውነት ከሆነ ደግሞ አስባችሁታል። ሰው ይሆነኛል ብሎ ከቤተሰቦቹ በላይ አምኖት አብሮት የሚኖረው ሰው በዚህ መልኩ እኔ እንጃ ብቻ በጣም ምን አይነት ዘመን ላይ ምን አይነት ጊዜ ላይ እንደደረስ በጣም ከባድ ነው። እና እኔ ፌስቡክ ላይ ሳያት እሷ አልመሰለችኝም ነበርና ቲክቶክ ላይ መጥቼ ሳየው ዮኒ ማኛ እንደዛ አድርጎ ሰርቶባት አየሁት ማለት ነው። እና 50 ሺህ ብር ላኪ ተብላ ነበረ። ያንን 50 ሺህ ብር ደግሞ ከጓደኛዋ ልትልክ ብላ ምናምን እያለ እና እንደዚህ ሆኖ ፊቷ እንደምታዩት በቃ እሷ ራሷ አመስልም እኮ። ኧረ ቢስሚላ ምን አይነት ጊዜ ነው? ቢስሚላ ብቻ ምን አይነት ጊዜ ነው ባይባልም እኛ ሰዎቹ ነን እንጂ ጊዜው እኮ የሁሉም ይመሻል ይነጋል፣ ይመሻል ይነጋል። ግን አሁን ላይ ያለው ሰው ምን አይነት ሰው ነው? የምር በጣም ከባድ ጊዜ፣ በጣም ከባድ እንጃ ብቻ በጣም ያሳዝናል። አንዳንድ ጊዜ ከሞቱ አሟሟቱ የሚባል ነገር አለ። ይሄ ራሳቸውን አጥፍተው ወይም ደግሞ እንደዚህ በቃ በማይሆን ሰው እንግዲህ ኢትዮጵያ ጉዳጉዱ ብዙ ነው፣ በጣም ብዙ ነው። እና ፌስቡክም ላይ እንደዚህ ሸር አድርገዋት አገኘዋት ማለት ነው። ብቻ በጣም ነው የሚያሳዝነው። የሀገራችን ሁኔታ በጣም ከባድ ነው ያለው ነገር። እንግዲህ ተመልከቱ። ባሌ ብላም ነው በተቀመጠችው እውነት እሱ ከሆነ ማለት ነው። አሁን ብዙዎቹ በየሶሻል ሚዲያው እንግዲህ ያው ሁሉም በእሱ ነው። የድምፃዊ ማን እንደሆነ ስሙን ባላውቀውም እሱ ነው የሚባለው። እሱም እንግዲህ ያው ባለቤቷ ማለት ነው። ያው እንግዲህ ውዶችዬ እና ላችሁ ለውዶች አሁን ላይ እንግዲህ ቀነኒ በሞተች በሳምንቷ ይሄ አይነት ፎቶ ወጥቷል ማለት ነው። እና አሁን ሶሻል ሚዲያ ላይ ይሄንን ፎቶ ካዩ በኋላ ደግሞ እንደ አዲስ ሶሻል ሚዲያ ላይ እየተጠቀለቀ ነው ማለት ነው። ያኔ እንደዚህ ከደበደባት እንደዚህ ካደረገ ሌላ ነገር እንደማያደርግ ምን ተስፋ ይኖራል? እንግዲህ ይሄንን ታደረገ ፊቷን እንግዲህ እንደምታዩት በዚህ መልኩ ካደረገ፣ በዚህ መልኩ ድብደባ ከደበደበ ብቻ እንግዲህ ያው የሶሻል ሚዲያ ወሬንም ቢሆንም ግን ያማለ ግራም ነፈሰ ቀኝም ነፈሰ እሷ ላትመለስ ሄዳለች። ያው አባቷን ፍትህ እየጠየቀ ነው። ፍትህ ቢኖር ፍትህ ባይኖር እሷ ብትኖር ነበር እኮ ፍትህ የሚጠይቅላት። ቢያንስ እንደዚህ በሆነ ሰዓት ነበር ሰው የሚያስፈልጋት። የሆነ እንትን አይታችሁ ከሆነ ከጓደኛዋ ጋር ቴክስት እየተደራረገች ከ8 ወር በፊት ነው አሉ። በቃ እንደዚህ ነው ህይወት በጣም ነው የሚያስጠላው ምናምን እያለች ነበረ ማለት ነው። ያ ማለት በቃ የሆነ ነገር አለ። ሰው መቼም ሲስቅ ሲጫወት ሲደሰት በቃ ምንም ነገር የሌለ ይመስለናል ማለት ነው። በቃ ደስተኛ ነው የሚመስለን። ግን ተመልከቱ፣ ሰው በውስጡ ብዙ ሀዘን አለበት። ግን ደግሞ ያንን ነገር በቃ ያልፋል እኮ ያልፋል። ነገ ሌላ ቀን ነው። እውነት እሷ ራሷን አጥፍታም ከሆነ እውነት እሷ ከሆነ እንደሚያልፍ ብቻ በቃ ያልፍ ነበር። ዞሮ ተደሰትንም ተከፋንም ቀን ያልፋል። አልፍ ቀን የለም። የተደሰተው ይከፋል፣ የተከፋው የሚደሰትበት ቀን አለ። ማለት ስራ ነው። ከችግር በኋላ ከጭንቀት በኋላ መደሰት አለ። ግን አንዳንድ ጊዜ ሰይጣን ይወሰውስና እንደዚህ ያልተጠበቀ ቦታ እስከ ሞት ያደርሳል ማለት ነው። እና ሶብር ትዕግስት ጥሩ ነው። ትዕግስትን የሚያክል የለም። እኛ የአረብ ሀገር ሴቶች አሁን ትዕግስትን ከምንም በላይ የተማርነው ነገር ቢኖር ትዕግስት ነው። እዚህ ብዙ እንግልተት ቢኖርም ብዙ ግልማጤ ቢኖርም ብዙ ነገር አለ።
በአረብ ሀገር ግን ከነሱ ኦቨር መጥቶ ከነሱ ካልሆነ እኛ አልሐምዱሊላህ በጣም አስለን አረብ ሀገር ምንድን ያስተማረን ነገር ቢኖር ምንድነው ትዕግስትን ነው። በቃ ሶብርን አስተምሮናል። መታመል በቃ ቻይ መሆናችን እና ያ ነገር አለ። ግን እቺ ደግሞ እንደምታዩት እንግዲህ ምስኪን በጣም ነው የምታሳዝነው። እውነት ህይወት ምን ያክል ቢከብድ ነው? ግን ግራ ቀኝን ባለማስተዋል ነው ወይስ ምንድን ነው? እንዳሉት እሱ አድርጎት ከሆነ ኋላስ ምንም ማድረግ አትችልም። አሁን ደግሞ ለምንድን አልሄደችም ነበረ ቤተሰቦቿ ጋር እንደዚህ ስትሆን ምናምን ምናምን ይላሉ። መስሎ ነው እንጂ አንደኛ ሰው ቀጠሩን ማለፍ አይችልም። እች ልጅ በቃ ተጽፎልን የምንኖርበት ከዚህ እስከዚህ ተብሎ እና እሷውን በቃ በዚህ ቀን ነው መሄጃዋ ነው። በቃ ከፈጣሪዋ ጋር የምትሄድበት ነው። በቃ ቀኑ ተጽፏል። አታልፍም እኮ በሆነ ነገር በውሃ ትንታ እንሞታለን ቀናችን ከደረሰ ማለት ነው። እንደዚህ ሆኖ በነበር ይባላል እንጂ በትንታ ሰው ይሞታል። ግን ደግሞ በሰው ከሰውም ደግሞ ወዳው አፍቅራው ወዷት አፍቅሯት ባገባችው ሰው ከሆነ ይሄ ሌላ በሽታ ነው። ሰው እንዳልኳችሁ ሰው እንደሚሞተው ሞታ በነበረ እንደዚያ ይሻላል። አሁን ምንድነው አንደኛ ራሷን አጥፍታ ነው ይባላል። ሁለተኛ እሱ ነው እንግዲህ በጣም እየተጠረጠረ ያለው እሱ ነው። መጀመሪያ አካባቢ እንደዚህ በአምስተኛው ፎቅ ላይ እንደዚህ ወድቀ ምናምን ነበር የተባለው። እንግዲህ ከዛ ነገሩ እየተጣራ ሲመጣ ሌላ ነገር ነው የመጣው ማለት ነው። እና ውዶችዬ ሁላችንም አላህ ይጠብቀን ከእንደዚህ አይነት ችግር አላህ ይሰውረን። ኸይሩን ነገር ይሻለን የምር በውጭም ያለ ነው በሰላም ከቤተሰቦቻችን ጋር ያገናኘን። በቃ እንዴ ብዙ ህልም እያለን ደግሞ ህልማችንን ሳንኖር መቀጠፍን አላህ ይጠብቀን። እና በጣም የሚያሳዝናል። ዛሬ ደግሞ እንደዚህ ሆነ ሳያት እኔ በፊት ያው ኦሮሞኛ ስለሆነ የምትነጋገረው ምናምን አልከታተላትም ነበርና አሁን እንግዲህ መቼም አንድ ሰው ከሞተ በኋላ ቪዲዮም ይዘዋወራል ምናምን እና እንደዚህ ሆና ሳያት ደግሞ ዛሬ አሁን ፌስቡክ ላይ ሳያት አሳዘነች። የምር በጣም ታሳዝናለች። የሰው ልጅ በዚህ መልኩ መክፋት ማለት አስባችሁታል? በቃ ኧረ ቢስሚላ ብቻ በጣም ከባድ ነው። በጣም ነው የሚያሳዝነው። አላህ ይጠብቀን ሁላችንንም። አላህ ኸይሩን ነገር ይሻለን። አላህ ቀጥተኛውን መንገድ ይምራን። አላህ ትዕግስተኞች አድርገን፣ ሶብረኞች አድርገን። በቃ ሶብር እኮ ትልቅ ነገር ነውና አላህ ሶብረኞች አድርገን። ሁላችሁንም በያላችሁበት አላህ ይጠብቃችሁ። የዛሬው ቪዲዮ ይመስላል። ደህና ሰንብቱልኝ። ባይ ባይ።